በዛሬው ቪዲዮ አይሸጉል የምትሞትበትን፣ ሳደቲን ስልጣን የሚቀበልበትን፣ ባህሪ ባባ በልብ ድካም የሚሞትበትን፣ በመጨረሻም ፖይራዝ የአእምሮ በሽተኛ የሚሆንበትን እንዲሁም ሌሎች አስደንጋጭና አሳዛኝ ትዕይንቶችን ይዤላችሁ መጥቻለሁ። ወደ ትዕይንቱ አለፍ። ትዕይንቱ የሚጀምረው ፖይራዝና አይሸጉል በመጨረሻም ሰላማዊ ህይወት ለመጀመርና ለመዝናናት ሻንጣቸውን ይዘው በመኪና ሲሄዱ ነው። መንገድ ላይም እያሉ የመኪናው ነዳጅ ያልቅባቸውና ቅርብ ወዳለው ነዳጅ ማደያ ይሄዳሉ። ፖይራዝ መኪናው ጋር ነፍጣ ሲያስቀዳ አይሸጉል መጸዳጃ ቤት ትሄዳለች። በዚህ ቅጽበት የድሮ ፍቅረኛዋ እናት በስለት 3 ጊዜ ከጀርባዋ ተወጋታለች። አይሸጉልም የስለት ምት በሰውነቷ ላይ ሲያርፍ በውስጧ እንዲህ ስትል ማሰብ ትጀምራለች። በትክክል በ19 ደቂቃ ውስጥ ሞታለሁ። ሶስተኛው የስለት ምት ዋናውን የደም ስሬን ቆርጦታል። ደሜ ወደ ውስጥ ሰውነቴ እየፈሰሰና እየሞላ መሆኑ ይሰማኛል። ከጥቂት ጊዜ በኋላ የልብ ትርታዬ መምታት ያቆማል እያለች አይሸጉል ስለ ራሷ ህይወትና ስለ እናቷ፣ ስለ አባቷ፣ ከምንም በላይ ደግሞ ስለፈረደበት ፍቅረኛዋ ስለ ፖይራዝ ታስባለች። ይህን ለፖይራዝ እንዴት ብዬ ነው የምነግረው እያለች በውስጧ ትሰቃያለች። ለአንዴና ለመጨረሻ ጊዜ አይሸጉል ፖይራዝን ለማየት ወደ እሱ ትሄዳለች። ፖይራዝ ግን አይሸጉል መወጋቷን አላወቅም ነበር። በደስታ ስሜት ውስጥ ሆና ስለ ወደፊት ህይወታቸው አብረው ስለሚያሳልፉት ጣፋጭ ጊዜያት እያሰበ አይሸጉል ሊያቅፋት እጆቹን ሲዘረጋ አይሸጉል ግን ወደ መሬት ትወድቃለች። ፖይራዝ በፍጥነት እንዳትወድቅ ይይዛታል። ፖይራዝ አይሸጉልን መወጋቷን ሲያውቅ ፊቱ ላይ የነበረው ደስታ በአንዴ ወደ ድንጋጤ፣ ማመን ባለመቻል ስሜት ውስጥ ሆኖ አይሸጉል ምን ሆንሽ? እባክሽ እዚህ ነኝ አትሂጂ። ፖይራዝ ድምፁ እየተንቀጠቀጠ መጮህ ጀመረ። አይሸጉል የመጨረሻ ቃላቷን በውስጧ እባክህ እንዳትቆጣኝ፣ ካንተ ቀድሜ ስለሞትኩ እንዳትቆጣኝ፣ ጠንካራውን እነዚህን ቃላት ከተነፈሰች በኋላ አይሸጉል አይኖቿ ለዘላለም ጨፈነች። የፖይራዝ አደም እዛው መሬት ላይ በአይሸጉል አስክሬን ላይ አብሮ አበቃ። አይሸጉል ከሞተች በኋላ ፖይራዝ የሞተችውን ፍቅረኛውን በእቅፉ ታቅፎ በመንገድ ጎዳና እየተጓዘ እንዲህ ይላል፣ ይህ የተሸከምኩት አይሸጉልን አይደለም፣ በፍጹም አይደለም። ይህ የተሸከምኩት አይሸጉልን ሳይሆን በመላው ዓለም ላይ ያሉትን በሺዎች የሚቆጠሩ ደስተኛ ያልሆኑ አፍቃሪዎችን አስክሬን ነው። በዓለም ላይ ያሉ አሳ ነባሪዎች በሙሉ በአንድ ጊዜ ከባህር ወጥተው የሞቱ ይመስላሉ። ወደ ሞቃታማ አየር ንብረት የሚሄዱ ስደተኛ ወፎችን አስቡ። እንደ ጨካኝ አዳኝ እዛ ሳይደርሱ መንገድ ላይ ሁሉንም እንደረፈረፋቸው። አሁን የተሸከምኩት ያንን ሐዘን ነው። ፖይራዝ ቀጠለ። በዚህ ህይወት ስለሚደርስብን ነገር ልንሰጥ የምንችለው ትልቁና የተሻለው ምላሽ ማበድ ነው። ህይወት ውስጥ አንዲት ሴት ገባች። እኔ ከህይወት ወጣሁና እሷ ብቻ ቀረች። አሁን ደግሞ እሷም ጥላኝ ሄደች። በታክሲ ውስጥ ለመጀመሪያ ጊዜ ካየኋት ቀን ጀምሮ የተነፈስኩት ለእሷ ብዬ ነበር። ሰው የሚያፈቅረው በምኑ ነው? በልቡ ወይስ በአእምሮ? ለምንድን ነው ታዲያ አእምሮዬን የሳትኩት? አእምሮ ከፍቅር እጅግ የራቀ ነገር ነው። እንግዲያውስ በልቡ በማፍቀሩ ምክንያት አእምሮውን የሳተ የመጀመሪያው ሰው በመሆን በታሪክ እመዘገባለሁ እያለ ያለቅሳል። ይህ ንግግር ፖይራዝን በአካላዊ ሁኔታ በህይወት ቢኖርም ስለ ልቦናውና ነፍሱ ግን ከአይሸጉል ጋር አብሮ እንደሞት ያሳየናል። የአይሸጉል ሞት ፖይራዝን ብቻ ሳይሆን አባቷን ባህሪ ሙሉ በሙሉ ሰብሮታል። ባህሪ በህይወቱ ሚስቱንና ሌሎች ልጆቹን አጥቷል። ነገር ግን አይሸጉል የመጨረሻ ህይወቱ ብርሃን ነበረች። የሞት ዜናው ሲነገረው ባህሪ የልጅነት ፎቶውን እያየ ስቅስቅ ብሎ ያለቅሳል። በአይሸጉል የቀብር ስነ ስርዓት ላይም ሁሉም ሰው በሀዘን እያለቀሱ ተሰብስቧል። ሀዘኑን መቋቋም ያቃተው ባህሪ ባባ መቃብሯ ስር ሆኖ ሲያለቅስ እናየዋለን። ከጊዜ በኋላ ሳደቲን አባቱ ስልጣን ለቆ የስልጣን መሪ አድርጎት በሁሉም ሰዎች ሰላምታ እየተቀረበለትና ሳደቲን ከዚህ በኋላ የምድቡ እንዲሁም የስልጣኑ መሪ አድርጎት ባህሪ ለልጁ ሳደቲን ይለቅለታል። ይህ በእንዲህ እንዳለ ባህሪ ባባ ከልጅ ልጁ ጋር እየተጫወተ እያለ ልጁን ወደ ላይ አንስቶ ሲያቅፈው በድንገት የልብ ህመም ያጋጥመዋል። ባህሪ ህፃኑን አስቀምጦ እጁን ደረቱ ላይ ጭኖ መሬት ላይ ይወድቃል። የባህሪ ባባ ህይወት እዛው ላይ ታርፋለች። ወደ ፖይራዝ ስንመለስ በአይሸጉል ሞት ምክንያት ሙሉ በሙሉ አእምሮውን ስቷል። በቀብር ስነ ስርዓቱም አልተገኘም ነበር። ምክንያቱም ደግሞ እሷ መሞቷን አምኖ መቀበል አልቻለም። ፊኛዎቹን እያበረረ አይሸጉል እኮ ትመጣለች እያለ ይጠብቃል። በመጨረሻም የድራማው ክፍል ላይ ፖይራዝ በአንድ የአእምሮ ህሙማን ሆስፒታል ውስጥ ተዘግቶበት እናየዋለን። አካላዊ ገጽታው ሙሉ ለሙሉ ተቀይሯል። ፊቱ ላይ ያለው መልክ የሞተ ሰው ይመስላል። በክፍል ውስጥ አንድ ትልቅ ሰሌዳ ላይ የተለያዩ ውስብስብ ጽሑፎቹን የአይሸጉልን ስም፣ የራሱን የሀዘን ስሜቶች ጽፎባቸዋል። ድራማው ወደ ፍጻሜ ሲያመራ ልጁ ሲናን አባቱን ፖይራዝን ለመጠየቅ ወደ ሆስፒታል ይመጣል። ፖይራዝ ሰሌዳው ላይ እየጻፈ ሳለ ልጁ ሲናን መጥቶ የአባቱን እጅ ይይዘዋል። አባትና ልጅ እጅ ለእጅ ተያይዘው ምንም ቃል ሳይነጋገሩ ከሆስፒታል ግቢ ውስጥ ይወጣሉ። በቀጣይ የትኛውን ቪዲዮ መጨረሻ ይዤላችሁ ልቅረብ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሰብስክራይብ ማድረግ አይረሳ።